ፈተና ይመጣል ብሎ አምኖ እንደ መኖር የደስታ ህይወት የለም። ለምን እንደዚህ እንዳልኳችሁ ታውቃላችሁ? አልፈተንም ብዬ ወይም ደግሞ ለምን ተፈተንኩ ብዬ ብዙ ጊዜ ብዙ ሰላም አጥቻለሁ። ትልቁ ሰላሜን የመለሰልኝ ነገር አሁንም ገና ይቀረኛል። እርግጥ ግን በቃ እፈተናለሁ፣ ነገ የሆነ ችግር ያጋጥመኛል ብዬ አምኜ ስኖር ግን ትንሽ ሰላሜ ተመልሶልኛል። ያለበለዚያ ምን አይነት ችግር ውስጥ ይከታችኋል መሰላችሁ? እምነት አላችሁ እኮ እምነታችሁ ጥሩ ነው፣ ግን እምነታችሁን የሚያወርድባችሁ ነገር አልፈተንም የሚለው ነገር እዛ ጋር ነው ያለው። ስትፈተኑ እምነታችሁ ያን ይጠፋል ከእናንተ። ለምን ተፈተንኩ እያላችሁ ስለምታስቡ ሰላማችሁ ታጣላችሁ ማለት ነው። እቺ ዓለም በመከራ እንድንኖርባት ስለተፈጠረች ነው መሰለኝ መከራ አያጣንም። ያንን አምነን የማንኖር ከሆነ ግን የምናምነው ተገደን ሳይሆን ይሄ እንደው አማራጭ አተን ምናምን ሳይሆን ጠባብ መንገድን ስለመረጥን ነው። ጠባብ መንገድ ክርስትና ስለሆነ ማለት ነው። እና አምነን ብንኖር ሰላም እንሆናለን ብዬ አምናለሁ። በቃ መከራ ነገ ይገጥመኛል፣ ግን በዛው ብቻ አይቀርም፣ ነገ ደግሞ እደሰታለሁ ብሎ አስበው መኖር መልካም ይመስለኛል። ምን ታስባላችሁ እናንተ?